ሰላም ጤና ይስጥልን ተስፋዬ ነኝ ከዘ ቱቶሪያል አካዳሚ ይህ አፋን ኦሮሞ በአማርኛ የሚል የቪዲዮ ትምህርት ነው። ይህ አራተኛ ቪዲዮዬ ነው። በዛሬው ቪዲዮ ስንብት ሰውን ስንሰናበት እንዴት እንደምንሰናበት የምናይበት ነው። የሰላምታ ቀጣይ ቪዲዮ ነው። ባለፈው ቪዲዮ ሰላምታ እንዴት እንደምንለዋወጥ ያየንበት ቪዲዮ ነበር። ካላያችሁ ተመልሳችሁ እዩ። ከሰላምታ በኋላ ሰውን ስንሰናበት ከሰው ልንለይ ስንል የምን ብለን እንደምንለይ የምናይበት ይሆናል አብረን። ስለዚህ ከኔ ጋር ቆዩ። ስንብት ገጌሳ ይባላል። በኦሮምኛ መሰናበት መሸኘት እንደማለት ነው። ወይል መሸኘትና መሰናበት የተለያየ ቢሆንም ስንሰናበት ስንለይ አንድን ሰው የምንሰናበትበትን ቃላቶች እናያለን ማለት ነው። ባለፈው ቪዲዮአችን ነጋና ፈያ በጣም አስፈላጊ የሆኑ ቃላት እንደሆኑ በኦሮሞ ቋንቋ በኦሮምኛ ቋንቋ ሰላምታ አሰጣጥ ውስጥ እዚህም ስንሰናበትም እነዚህኑ ቋንቋዎች ናቸው። በሰላም ቆይ፣ በሰላም ሁኑ እንደማለት ነው። ነጋት ማለት በራሱ በቂ ነው። ነጋት ማለት በሰላም ማለት ነው። ሰላም ሁኑ፣ ቻው እንደዚህ እንደማለት። ነጋን ይሄም ያው ማለት ነው። ነጋን ታአ፣ ነጋን ቱራ፣ ነጋን ገላ እንደዚህ ከሰላም ጋር ከጤንነት ጋር የተገናኙ ናቸው ቃላቶቹን ባለፈው እንዳየነው ማለት ነው። ነጋት ቱሪ፣ ነጋት ቱራ፣ ነጋት ቱሪ ለወንድ ለሴት ለአንድ ሰው ነው። ነጋት ቱራ ለብዙ ሰው ለከሁለት ሰው በላይ ወይም ለምናከብረው ሰው ነጋት ቱራ እንላለን። ነጋት ቱሪ። ፈያን ቱራ፣ ፈያ ታአ ማለት እንችላለን። ነጋን ገሊ ለሚሄድ ሰው ወደ ቤት ለሚገባ በሰላም ግባ ወደ ቤት። ነጋት ገሊ በሰላም ቤት ግባ እንደማለት ነው። እዚህ ጋር መንገደኛ እንደሆነ ሂዶ የሚገባበትን ቤት የምንመኝለት በሰላም ቤት ግባ ማለት ነው። ነጋን ደም በሰላም መንገድ ሂድ ማለት ነው። በሰላም ሂድ እንደማለት ነው። ከራነጋ ደም፣ ከራነጋ ወይም ከራነጋ ደም መልካም መንገድ ሂድ እንደማለት ነው። ከራ እዚህ ጋር መንገድ ማለት ነው። ነጋ ኦሬዲ እናውቃለን ሰላም ማለት ነው። መልካም መንገድ እዚህ ጋር መልኩም አልኩኝ ይቅርታ፣ መልካም መንገድ ሂድ ማለት ነው። ከራነጋ ደሚ ኦሬዲ ብያለሁ። መልካም መንገድ ሂድ፣ መልካም መንገድ ሂድ። ደሚ ማለት ሂድ ማለት ነው። አኒ ደሜራ ነጋት ሌላ የስንብት አይነት ነው። አኒ ደሜራ ነጋት እኔ ሂጃለሁ፣ ሰላም በሰላም ሁኑ። አኒ ደሜራ ነጋት፣ አኒ ደሜራ ነጋን ማለት እንችላለን። በፊት እንዳየነው እነዚህ ሁለቱ ቃላት የተለያየ ቨርሽን አላቸው። የተለያየ መጠቀም እንችላለን። አኒ ደሜራ ነጋት እኔ ሂጃለሁ፣ ቻው በሰላም ሁኑ እንደማለት ነው። ነጋት ገሊ ኦሬዲ አይተነዋል። ነጋን ገላ በሰላም ግቡ። ነጋን ገሊ፣ ነጋን ገላ። ነጋን ደሚ ለፕሉራል ለሲንጉላር ነው። ይሄም ነጋን ዴማ፣ ነጋን ዴማ በሰላም ሂዱ። ነጋት ቱሪ ይሄንን ብለናል፣ በሰላም ቆይ። ነጋን ቱራ በሰላም ቆዩ። ገሊ ለሴትም ለወንድም ለነጠላ ነው። ነጋን ገላ ለፕሉራል እና ለሪስፔክት ክብር ለምንሰጠው ሰው ነው። እነዚህ ነገሮች በእንግሊዘኛ ውስጥ የሉም። ሪስፔክት በአማርኛ እና በኦሮምኛ ነው ያለው። በኢትዮጵያ ሌላ ቋንቋ ፕሮባብሊ ይኖራል። ዴሚ ነጋን ዴሚ አሁንም ነጠላ ነው። ለወንድም ለሴትም ነጋን ዴማ ፕሉራል እና ለሪስፔክት ነው ቅድም እንዳልኩት።
ነጋን ቱሪ በሰላም ቆይ በሰላም ቆይ ለወንድ ለሴት ለነጠላ ነው። ነጋን ቱራ በሰላም ቆዩ ለፕሉራል ለብዙ እና ለምናከብር ነው ማለት ነው። እነዚህን በማለት ሰውን ስንሰናበት በነዚህ ስም መሰናበት እንችላለን። ሰላምታ ከተሰጣጠን በኋላ መሄድ ስንፈልግ ነጋን ቱራ ነጋት ባይት ሰልፍ ነጋት ካልን በራሱ በቂ ነው ማለት ነው። በዚህ ላይ ያለኝ ይሄን ነው። ሆፕ ተለማመዱት፣ ተነጋገሩ። ጓደኛ ካላችሁ ከጓደኛችሁ ጋር አውሩ። ተመላለሳችሁ ቪዲዮውን እዩ። ጥያቄ ካላችሁም ጠይቁኝ። መልካም ጊዜ ይሁንላችሁ። ሰላም።